ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እንዴት ቆያችሁ? እንዴት ናችሁ? ጾም እንዴት ይዟችኋል? ሙስሊሞቹም ክርስቲያኖቹም እንዴት ነው? ጾም አሪፍ ነው? መልካም፣ እኔ ጋር አሪፍ ነው። አዳዲስ የሆናችሁ ሰብስክራይብ አድርጉ። እንኳን ደህና መጣችሁ። ነባሮች ደግሞ እንኳን በሰላም ተመልሳችሁ መጣችሁ እያልኩኝ ዛሬ ቆንጆና ጥሩም የአትክልት ወር የጾም ምግብ እንሰራለን። ወደ አሰራሩ ገብቻለሁ። እንግዲህ እንደምታዩት እዚህ ጋር ድንች፣ ካሮት እንደዚሁም ደግሞ ቲማቲም እነዚህን አዘጋጅቻለሁኝ። ሽንኩርትም አለኝ። ቤታችሁ ውስጥ ያሉትን አትክልቶች እንዳለ መጠቀም ትችላላችሁ። እዚህ ጋር የምታዩትን ግብአቶች አዘጋጅቻለሁ። እዚህ ጋር ውሃ ለብ አደረኩኝና አሙቅ ነው የሚባለው አፈላው። ከዛ ጨው ጨመርኩ። ከዛ ዘይት፣ ምክንያቱም መከሮኒው ሲጣድ እንትን እንዳያያዝብን። እዚህ ጋር ቆንጆ መከሮኒዎች አሉኝ። ያው የመጣልን ብራንድ ይሄ ነው። አንዱን የተጠቀምኩትኝ አንዱን ግማሽ አንዱን ሙሉ ነው የተጠቀምኩት፣ ቤተሰብ ስላለ በዚህ መልኩ እየቀቀልኩት ነው። ደስ አይልም? ያ ወፎቹ ድምፅ እንደምታዩት እዚህ ጋር ጨመርኩትኝና እስኪ በስልልኝ እኔ ወደ መከታተፉ ገባሁኝ። እንደዚህ ሽንኩርታችንን ፏ አድርገን ድቅቅ አድርገን እናንተ በሚመቻችሁ ዲዛይን እና ስታይል መክተፍ መቆራረጥ ትችላላችሁ። የስራ ልብስ ከባድ ነው እና በዚህ መልኩ ሽንኩርታችንን ከተፍን ፏ አድርገን ድቅቅ አድርገን አዘጋጀን። ሌሎቹንም ግብአቶች በዚህ መልኩ ነው ያዘጋጀሁት። ሁሉንም ግብአቶች እንደዚህ ነው የከተፍኩትኝ። ስላይስ ሆኖ ቀጫጭን ሆኖ ድቅቅ ያለ ማለት ነው። እዚህ ጋር ካሮቴንም በዛው አድርጌ ከተፍኩትኝ። ውድ ቤተሰቦቼ በድጋሚ እንኳን ደህና መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። በጣም ነው የማመሰግናችሁ። የመጣችሁ እያበረታታችሁኝ ያላችሁ ደግሞ የሚጨመር የሚቀንስ ነገር ካለ ሀሳብ አስተያየታችሁን አስቀምጡልኝ። ከዛ ሽንኩርቴ በዚህ መልኩ እየበሰለ ነው። ትንሽ ውሃ ጨምሬ ነው የጣድኩት፣ ምክንያቱም በደንብ ቆንጆ ነው እንዲበስልላችሁ፣ እንዳያርም ቆንጆ እንዲሆንላችሁ። ሽንኩርቱ ላይ ውሃ ጠብ አድርጌ ጠበስኩትኝ። ከተጠብሶ ልክ ውሃው ምጥጥ ሲያደርግ ዘይት ጨመርኩ። ዘይት ተጠቀምኩኝ። ዘይት የቬጅቴብል ዘይትና የኦሊቭ ኦይል የወይራ ዘይት ነው። እሱን ግማሽ ግማሽ አድርጌ ተጠቀምኩትኝ። ከዛ በዚህ መልኩ እየከታተፍኳቸው ነው አትክልቶችን ፏ አድርጌ። በትንጃን ነው የሚባለው ይሄ ጠፋብኝ ስሙና እሱንም ከተፍ ያለው። ድንቹንም በደንብ ጎረድ አድርጋችሁ ከተፍ ማድረግ ነው። ሽንኩርታችን በዚህ መልኩ እየተቆላላ ነው። ቅድም እንዳልኳቸው እንደዚህ ዘይታችንን ጨመርኩ። 2 አይነት ዘይት ነው የተጠቀምኩት። ሞር ደግሞ ቬጂቴብል ጣዕም እንዲኖሩ የቬጂቴብሉን ተጠቀምኩ እንጂ ብዙ ጊዜ ዘይቱን ነው የምጠቀመው። መከሮኒያችን እንደዚህ በስሏል። በጣም ቆንጆ ነው። እንትን እንዳይልባችሁ፣ በጣም እንዳይበስል፣ በጣም ደግሞ ጥሬ እንዳይሆን መካከለኛ፣ በቃ ልስልስ ያለ አበሳሰል በሰለልኝ መከሮኒን። ከዛ በኋላ እሱንም አጠነፈፍኩትኝ። በማጠንፈፍ ያለ አድርጌ እንዲጠንፍ አደረኩት። ከዛ የከታተፍኳቸው ግብአቶች ፏ ያሉት የተዘጋጁት ግብአቶች እንደዚህ ገቡ። ካሮቱን ቀደም ብዬ ነው ያስገባሁት። እናንተ ተጨማሪ አትክልቶች ቤታችሁ ውስጥ ካላችሁ መጠቀም ትችላላችሁ። ውድ ቤተሰቦች ይመረጣል፣ አይከፋም። ለጾም እንግዲህ እንደዚህ እየሰራን እዚህ ጋር ነጭ ሽንኩርት እና ምንድነው እሱ የተጠቀምኩት ነጭ ሽንኩርት እና ዝንጅብል በደንብ ደቆ ተፈጭቶ ወር ፈቅፍቆ በደንብ አድርጌያለሁ። እዚህ ጋር ደግሞ ቀደም ያሳየኋችሁን ቲማቲም በቲማቲም መፍጫ ውስጥ አድርጌ ፈጭቼ ነው የተጠቀምኩት። እዚህ ጋር ያልኳችሁን ግብአቶች ቅመሞቹ፣ ነጭ ሽንኩርት በቃ እዚህ ላይ ምክንያቱም ማጂ ምናምን የጾም ስለሆነ ቤት ውስጥ የነበረው ማጂ ስለማልጠቀም
ይሄንን ተጠቀምኩትኝና በዚህ መልኩ አድርጌዋለሁ። እንደዚህ ቀስ እሳቱን በጣም ማታሉ በጣም ሌት አታርጉ። ቆንጆ አድርጌ እንደዚህ እየበሰለ ነው። ቅመሞች ቤቶች ውስጥ ያለውን ቅመሞች መጠቀም ትችላላችሁ። ብላክ ፔፐር፣ ሶልት ምናምን ጫው ከስታ እንግዲህ ቋንቋ ስለቅላ ያቀልኩኝ እና የቅመም ቤት ውስጥ የምትጠቀሙትን ቅመሞች መጨመር ትችላላችሁ። ቲማቲም ሶስ ይሄኛውን አንድ ጨምሬበታለሁ። በዛ እንዲልና ቆንጆ ደርሷል። ደረሰና ዘጋሁትኝና ጾም ስለነበረ እንደዚህ አዘጋጀው። በዚህ መልኩ ደርሷል። ቀጣይ ደግሞ ሳምቡሳ እንሰራለን አብረን። እዚህ ጋር ደግሞ የሀገራችንን ሳምቡሳ የጾም ሳምቡሳ ለመስራት ምስር ያስፈልገናል። ድፍን ምስር የተለቀመ የተዘጋጀ ነው ያገኘሁት እኛን የገዛሁት። ከዛ እዚህ ጋር ሽንኩርቴን ምዛጋ እንደምታዩት ተከትፏል። ነጭ ሽንኩርት ድቅቅ ብሎ ቆንጆ ሆኖ ተዘጋጅቷል። የምታዩዋቸው ቃሪያዎች ይገባሉ በደንብ ተከትፎ ማለት ነው። እናት እቺ ነጭ ሽንኩርቴን በዚህ መልኩ መፍጫዋ ትመቸኛለች። ገላጊ ናት፣ ትገላግላል። ጉዝበራ እዚህ ጋር አለኝ። ጉዝበራ ትንሽዬ ለጣዕም ከላይ ክትፍ አድርጋችሁ እኔ የተዘጋጀ ስለነበረኝ እሱን ተጠቀምኩ። ምስራችን እንዲበስል ጣድ ነው፣ ቆለፍ ነው፣ ዘጋ ነው። በነገራችን ላይ ተጠንቀቁ። 10 ደቂቃ ራሱ በዚህ ማብሰያ ከተጠቀማችሁ በቂ ነው። እኔ 15 ደቂቃ ነው ምናምን 18 ደቂቃ ተጠቅሜ ትንሽ በሰለብኝና እዚህ ቶሎ ወፊት ላይ ግልብጥ አድርጌ እንፋሎቱ እንዲወጣለት የቀረው እዛው እንዳይሟሟብኝ ብዬ ቶሎ ገለበጥኩትኝና አጠነፈፉት። የምስሩን ውሃ በነገራችን ላይ የድፍን ምስር ውሃ በጣም ጠቃሚ ነው፣ አስፈላጊ ነው ይባላል። አንዳንዴ ግን እኔ ሳበስለው ጥቁር ስለሚል የሆነ ከለሩን ስለሚቀይር አልጠቀመውም። እስኪ እናንተስ ምንድነው የምታደርጉት የምስሩን ውሃ? ከዛ ምስሩን እንደዚህ ሽንኩርት አቆላልቼ ነበረ። ከዛ ደግሞ ቲማቲም ትንሽ አድርጌያለሁ። ግባቶቹን እንደዚህ አድርጌ ቀስ ሊት አድርጌ እየጠበስኩት ነው። በጣም አልጠብሰውም፣ ምክንያቱም ኦሬዲ በደንብ ነው እየበሰለው ምስሩ። እዛ መጠቅለያው ሊጥ እየተዘጋጀ ነበር። እኔ ነበረኝ ይሄኛው እየተዘጋጀውን ተጠቀምኩት፣ ጠቀለልኩት። ሳምቡሳ አይነቱን ጠቅልዬ ፍሪጅ ውስጥ አስቀምጥኩ። ስፈልግ እበላለሁ ማለት ነው። ያው ጾም ስለሆነ እኔ ይሄ እንደዚህ ነው የምጠቀመው። እናንተም ቤታችሁ ውስጥ ሞክሩት። መልካም ቆይታ። አብራችሁ ስለነበራችሁ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ፣ በአዲስ ቪዲዮ እስከምንገናኝ ሼር ኮቢውልን። ሀገራችንን ሰላም ያድርግልን። ጾማችንን የሰላምና የፍቅር ያድርግልን። ቤተሰቦቼ እንግዲህ በአዲስ ስራ እስከምንገናኝ ሰላሙን። ያው ሳምቡሳዎችን እንደዚህ ጠቅልዬ ያዘጋጅቼ እየጨረስኩኝ ነው። በጣም ድክም ብሎኛል እና በርቱልኝ፣ እንድበርታ። መልካም ቆይታ ይሁንላችሁ። ሰላም ቆዩልኝ ሁላችሁ። ባይ ባይ።